እስቲ አንድ ነገር ንገሩኝ። ጠዋት ስትነሱ የመጀመሪያ ስራችሁ ውሃ ማሞቅና ሻይ ማዘጋጀት ነው? ያንን ጥሩ መዓዛ ያለው ሻይ ስትጠጡ ሰውነታችሁ ይነቃቃል፣ አእምሯችሁ ያጣራል፣ ይሰማችኋል። በተለይ የኢትዮጵያውያን ሻይ በቅመማ ቅመም በስኳር እንጠጣለን። ጣዕሙ ልዩ ነው። ነገር ግን ከሰዓት በኋላ ያ ተመሳሳይ ሻይ ራስ ምታት፣ የሆድ ማበጥ ወይም ድካም ያመጣባችኋል። ለምን? ጠዋት ላይ የሚያነቃቃ ሻይ ከሰዓት ላይ ግን እንደ መርዝ ይሰማናል። የሻይ ቅጠል በዓለም ላይ ካሉ እጅግ ጥንታዊ መድኃኒቶች አንዱ ነው። ከሻይ በስተጀርባ ለሺህ ዓመታት የቆዩ የሕክምና ታሪክ አለው። ነገር ግን በዚህ ሳምንት ከአውሮፓና ከአሜሪካ የወጡ አዳዲስ ጥናቶች እንደሚያሳዩት ይህ ተራ ቅጠል የምትጠጡትን ገንዘብ ወደ መርዝነት ሊቀይረው ይችላል። ዛሬ በዚህ ቪዲዮ በሳይንስ የተረጋገጠውን የሻይ ቅጠል ሚስጥርና ከሁሉም በላይ በአጠቃቀም ጥንቃቄ ልነግራችሁ ነው። በመጀመሪያ አንድ ትልቅ አፈ ታሪክ ልንገራችሁ። ብዙዎቻችን ሁሉም ሻይ ጤናማ ነው ብለን እናስባለን። ሻይ ማለት ካንሰርን ይከላከላል፣ ስብን ያቃጥላል፣ ህይወትን ያራዝማል ብለን እንደ እውነት እንቆጥረዋለን። በተለይ አረንጓዴ ሻይ ታምረኛ ነው ብለን እንሰማለን። ጥናቶች እንደሚያሳዩት አረንጓዴ ሻይ አንቲኦክሲዳንት አለው። ይህ እውነት ነው። ነገር ግን ዛሬ የወጣው ሳይንስ የሚናገረው አስደንጋጭ ነገር አለ። ችግሩ ሻይ ሳይሆን እንዴት እንደምናዘጋጀው እና መቼ እንደምንጠቀመው ነው። አንድ የታወቀ የምግብ ሳይንቲስት እንዳለው ሻይ ማለት መድኃኒትም መርዝም በአንድ ላይ ያለው ነው። ልዩነቱ የሚወሰነው በሰዓቱና በደቂቃው ነው። ይህ ማለት ተመሳሳይ ቅጠል በትክክለኛው ጊዜ ሲዘጋጅ መድኃኒት ነው፣ በስህተት ሰዓት ሲዘጋጅ ግን ጎጂ ይሆናል። ታዲያ ይህ አዲስ መረጃ ምንድን ነው? ባለፉት ሳምንታት በዓለም አቀፍ የጤና መጽሔቶች ላይ የወጡ ሁለት ዋና ጥናቶች አሉ። አንደኛው የሚናገረው ስለ ማይክሮፕላስቲክ ነው። ጥናቱ እንደሚያሳየው በፕላስቲክ የተሰሩ የሻይ ከረጢቶች በሙቅ ውሃ ውስጥ ሲጠመቁ በሚሊዮን የሚቆጠሩ ጥቃቅን ፕላስቲኮች ወደ ሆዳችሁ ይለቃሉ። እነዚህ ፕላስቲኮች በሰውነታችሁ ውስጥ ሲከማቹ ሆርሞናችሁን ያባዛሉ እና የበሽታ መከላከያ ስርዓታችሁን ያዳክማሉ። ሁለተኛው ደግሞ የሚያስጠነቅቀው ስለ ታኒን ነው። ይህ ታኒን ማለት በሻይ ቅጠል ውስጥ የሚገኝ መራራ ኬሚካል ነው። በትንሽ መጠን ጥሩ ነው፣ ነገር ግን ሻይን ከረጅም ሰዓት በላይ ከ5 ደቂቃ በላይ ስታስቀምጡት ይህ ታኒን በጣም ይጨምራል። ይህ ታኒን ከምግብ ጋር ሲዘጋጅ ምን ያደርጋል? ብረትን ያወጣል። እስቲ አስቡት፣ እኛ ኢትዮጵያውያን እንጀራና ስንበላ በተለይ ስጋ ወይም ባቄላ ብረት የበዛበት ምግብ እንበላለን። ነገር ግን ብዙዎቻችን ምግብ እየበላን ሻይ እንጠጣለን፣ ወይም ምግብ ከበላን ወዲያውኑ ሻይ እንጠጣለን። ጥናቱ እንደሚነግረው ይህ ልምድ ሰውነታችንን ይህን ብረት እንዳይወጥ ያደርጋል። ውጤቱም የደም ማነስ፣ የፀጉር መርገፍ፣ የሚያቋርጥ ድካም እና የአእምሮ መደብዘዝ። ይህ የሻይ ቅጠል ጠላት ብለን ከምንቆጥረው ስኳር እንኳን የከፋ ሊሆን ይችላል። አሁን ጠላታችንን ለይተን አውቀናል። እነሱም ፕላስቲክና ከረጢቶች፣ ከፍተኛ የታኒን መጠንና የተሳሳተ የመጠጥ ሰዓት ናቸው። ዛሬ ከዚህ በኋላ ሻይን በጤናማ መንገድ ለመጠጣት የሚያስችሉ 3 ወርቃማ ህጎች እነሆ። ህግ 1: የሻይ ከረጢት እንጠይቅ፣ ቅጠሉን እንምረጥ። ጥናቱ በግልጽ እንደሚያረጋግጠው በፕላስቲክ የሻይ ከረጢት በወቅቱ ጊዜ ሚሊዮኖች ናፎላስቲክ ያባዛሉ። መፍትሄውም ሻይን በተፈጥሮ ቅጠል ይግዙ ወይም ደረቅ የወረቀት ከረጢት ይጠቀሙ። እንዲሁም ውሃው ከፈላ በኋላ ትንሽ እንዲቀዘቅዝ ያድርጉት፣ ከ85 እስከ 95 ዲግሪ። ከዚያም ቅጠሉን ይጨምሩ። የፈላ ውሃ ውስጥ ሻይ ቅጠሉን ስትጨምሩት ጠቃሚ ኬሚካል ይጠፋል። ህግ 2: ብዙዎቻችን ሻይ ሰበካ ላይ አድርገን ለ20 ወይም ብዙዎቻችን ሻይን እሳት ላይ አድርገን ለ20 ወይም ለ30 ደቂቃ እናቆየዋለን። ይህ ትልቁ ስህተት ነው። ታኒን የሚወጣው ከ5 ደቂቃ በኋላ ነው። ስለዚህ ሰዓት ቆጣሪ ይጠቀሙ። ሻይ ለ3 ደቂቃ ቆይቶ ቅጠሉን አውጡት። ከዛ ውሃው እንደፈላ ሻይ ቅጠላችሁን ጨምራችሁ ጠጡት። ይህ ካደረጋችሁ መራራ ጣዕሙ ይቀንሳል፣ ጤናማ ንጥረ ነገር ያቆያል፣ እንቅልፋችሁን የሚያበላሽ ካፌንን በትክክለኛው ይቆጣጠራል። ህግ 3: ይህ በጣም ወሳኝ ነው። ሻይ ውስጥ ያለውን ታኒን ብረት ስለማይዝ ከምግብ በፊት ወይም በኋላ ወዲያውኑ ብትጠጡት ሰውነታችሁ ያንን ብረት እንዲያገኘው፣ በተለይ ለሴቶችና ለአረጋውያን ይህ ከፍተኛ ችግር ነው። ሳይንሳዊ ዘዴው ምግብ በላችሁ፣ ከዚያም ቢያንስ ለ1 ሰዓት ይጠብቁ፣ ከዚያ ሻይ ጠጡ። ወይም ሻይ ጠጥታችሁ ከዚያም ምግብ ከመብላታችሁ 1 ሰዓት ቆይታ እንዲሁም ሻይ ሎሚ በመጠጣት በጣም ጥሩ ነው። ቫይታሚን ሲ ታኒንን ያዳክመዋል እና ብረቱን እንዲወጥ ያደርገዋል። ይህ መረጃ ጠቃሚ ሆኖ ካገኛችሁ ለሚወዱት ቤተሰቡ አባል ለወዳጅ ሼር እያደረጋችሁ፣ ብዙ ሰዎች ሳያውቁት ጤናቸውን እየጎዱ ነው። እንደዚህም አይነት ጠቃሚ መረጃ እንዳያመልጣችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ።